ትዳር በአላህ ፍቃድ የሚገነባ የዱንያ ጀነት ነው። ዛሬ በዚህ ጀነት ውስጥ ስላለው ሰላምና ፍቅር በጥቂቱ እንመካከራለን። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ሰዎች እንደምን አላችሁ? ዛሬ እጅግ በጣም አስፈላጊና የሁላችንንም ቤት የሚያንኳኳ ርዕስ ይዤላችሁ ቀርቤያለሁ። ርዕሳችን የቤታችን ብርሃን፣ ለሙስሊም እህቶች የተዘጋጀ ወርቃማ የትዳር ነሲሃ። ትዳር አላህ ሱብሓነሁ ወተዓላ ለሰው ልጆች ከሰጣቸው ታላቅ ጸጋዎች አንዱ ነው። ቁርአን ላይ ሊተስኩኑ ኢለይሃ እንዲትረጋጉባቸው ይላል። ትዳር የሰላም የፍቅርና የኢባዳ መድረክ ነው። ነገር ግን ብዙ ጊዜ በትዳራችን ውስጥ ሰላም ሲርቀን ወይም ግራ መጋባት ሲመጣ ይታያል። ዛሬ እኔንና እናንተን እህትማማቾች ሆነን ትዳራችንን ወደ ጀነት መግቢያነት እንዴት እንቀይረዋለን በሚል ነጥብ ላይ ጥቂት ወርቃማ ነሲሃዎችን እንለዋወጣለን። እስከ መጨረሻው አብራችሁኝ ቆዩ። ነጥብ 1፣ ንያን ማስተካከል። የመጀመሪያውና ዋናው ነጥብ ንያችንን ማስተካከል ነው። ብዙ ጊዜ የምናገባው ሰው ስለወደደን፣ እድሜያችን ስለገፋ ወይም ቤተሰብ ስለፈቀደ ሊሆን ይችላል። ነገር ግን እንደ ሙስሊም ሴት ትዳርሽ ኢባዳ እንዲሆንልሽ ንያን አላህን ለመታዘዝ እና የነቢዩ ሰለላሁ ዐለይሂ ወሰለምን ሱና ለመተግበር በሚል አስተካክይ። ትዳርሽን ለአላህ ብለሽ ስታደርጊው በትዳር ውስጥ ለምታደርጊው ማንኛውም ጥረት፣ ለምሳሌ ምግብ መስራት፣ ልጆችን ማሳደግ፣ ባልን መንከባከብ፣ አጅር ታገኝበታለሽ። ትዳር የዱንያ ብቻ ሳይሆን የአኼራ ጉዳይ መሆኑን አትዘንጊ። ነጥብ 2፣ ባልን ማክበርና መታዘዝ። ውድ እህቴ፣ እስልምና ለባል ትልቅ ቦታ ሰጥቶታል። ባልሽን ማክበር ማለት ዝቅ ማለት ሳይሆን አላህ የሰጠውን የኃላፊነት ቦታ እውቅና መስጠት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንዲት ሴት 5 አውቃት ሰላቷን ከሰገደች፣ ረመዳንን ከጾመች፣ ብልቷን ጠብቃና ባሏን ተታዘዘች፣ በሞተችበት ጊዜ ከፈለግሽበት የጀነት በር ግቢ ትባላለች ብለዋል። ባለቤትሽ ቤት ሲገባ በፈገግታ ተቀበዩ፣ ምስጋና ታብዥበት ወይም ለሚያደርግልሽ ጥቃቅን ነገሮች አመስግኘው። ድምፅሽን ዝቅ አድርገሽ አውሪው። ይህ ክብርሽን እንጂ ዝቅታሽን አያሳይም። ነጥብ 3፣ ሰብር ወይም ትዕግስትና ጥበብ። ትዳር ውስጥ መጋጨት የለም ማለት ዘበት ነው። የሰው ልጅ እስከሆነን ድረስ አለመግባባቶች ይኖራሉ። ዋናው ነጥብ ግን አለመግባባቶችን የምንፈታባቸው መንገድ ነው። ዝምታ ወርቅ ነው። ባለቤትሽ ተቆጥቶ በሚናገርበት ሰዓት አንቺም መልሰሽ የምትናገሪ ከሆነ እሳቱ ይነዳል። በዛ ሰዓት ዝም ማለትሽ ግን እሳቱን ያጠፋዋል። ጥበብ ተጠቀሚ። የፈለግሽውን ነገር የምትጠይቂበትን ወይም ቅሬታሽን የምታቀርቢበትን ጊዜ ምረጪ። የተራበ፣ የደከመ ወይም የተከፋ ሰዓት መሆን የለበትም። ነጥብ 4፣ የቤት ሚስጥርን መጠበቅ። ይህ በጣም ወሳኝ ነጥብ ነው። የቤትሽ ሚስጥር በሮችሽ ውስጥ ይቆይ። ለጓደኛ፣ ለጎረቤት ወይም በሶሻል ሚዲያ የቤትሽን ችግር አታውጪ። የባልሽን ድክመት ለሰው ማውራት ትዳርሽን ለሰይጣን በር መክፈት ነው።
ችግሮች ሲኖሩ በዱዓና በውይይት ብቻ ለመፍታት ሞክሪ። ቤታችሁ የአላህ ዚክር የሚደረግበትና ሚስጥር የሚጠበቅበት የተቀደሰ ስፍራ ይሁን። ውድ እህቶቼ፣ በትዳር ውስጥ ደስተኛ ለመሆን ፍጹም ሰው መሆን አይጠበቅብንም። ይልቁንም ለአላህ ስንል ይቅር ባይ፣ ታጋሽ እና አፍቃሪ መሆን ነው የሚጠበቅብን። ሁልጊዜም በዱዓሽ ጌታዬ ሆይ ትዳሬን የጀነት አድርግልኝ ብለሽ ለምኝ። የዛሬው ነሲሃ ለእናንተ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። እናንተስ በትዳር ውስጥ ትልቁ የደስታ ቁልፍ ምንድን ነው ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ለሌሎች እህቶች ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።